ሰው ቶሎ አልተቀበለኝም ፕሮሞሽንም አልተደረገለትም ምንም ወደ 7 ወር ያህል ጸጣለ እንደውም በወቅቱ የወጡ አልበሞች ነበሩ የታምራት ደስታ በየቤቱ ነበር የምሰማው እዛ ጎሳዬ ይሰማል መኪና እየነዳ ሄዳለው ረጅም በኪሎ ሜትር ምናምን አልሰማው 3 ኪሎ ሜትር ምናምን እየነዳው ሰማለው አንድ ቦታ ከዛ ጋፑ እየጠበበ የሚሰማበት ነገር እንትን አለ ከዛ በቃ ጸጥ ባለበት ወቅት ወደ ትምህርት ቤት ገባለሁ በቃ ይሄ ሙያ ለኔ ምንም ሌላ ፊልድ ፈልጋለሁ አቅሜ ይሄ ነው እኔ መስፈን የምችለውን ሰርቻለሁ ከዚህ በላይ አቅም የለኝም ሁለተኛ አልበም ሞክራለሁ ብዬ አላሰብኩም ወደ ሌላ ፕሮፌሽን ተምሬ በቃ ቢሮ እቀመጣለሁ ያስብ ነበር በፊልዴ በዚህ ሙያ መቀጠል አልችልም በቃ የኔ ችሎታዬ ነው ሰው ካልተቀበለኝ ተምሬ ደግሞ በሌላ ፕሮፌሽን ሄዳለሁ ምናምን ብዬ አስቤ ነበር ለራሴ አሁን እኔ ማምነው ኔጌቲቭ ነገር መስፈን አልፈልግም ሰውን የሚያነጽ ካልሆነ በስተቀር መጥፎ ጎኑን ምናምን ታሳየዋለህ የዛ አይነት አገጣጣም በብዛት ነበሩ ድሮም መልካም ነገሮች በመሃል ነበሩ በዘፈን ላይ የሚተላለፉ የኛ ሐሳብ ምንድነው አሁን የሚወጡ ዘፈኖች አሉ የኃይሌ ሮት ብታይ መልክቱ ሁሉ ፖዚቲቭ ነገር ሰው ባንድ ወቅት ክፉ ነገርን በዘፍንለት በድለሽኝ አንቺ እንደዚህ አርግሽ ቆጭሻል ዋጋሽን ታገኛለሽ ምናምን ብሎ አንተ ተጣጣላ ሰው ቢሆን ንዴትን ያባብስልና እውነቱን ነው ምናምን ትላለህ ከዛ በኋላ ግን ካለፈ በኋላ ወይ ሪኮርዶ የሆነ ነገር በተፈጠረ ጊዜ ያን ዘፈን መስማት አይፈልግም በክፉ ጊዜው ክፉ ሚሞሪ ነው የሚኖረው ትውስታው የተረባበሸበት ሰዓት ነው አንተ የነገርከው ልክ ነው በድለሃለች ምናምን ብለው ነው እንደዛ አይነት ነገር የሰውን ብሶት ማባባስ አልፈልግም ሲጀመር እንደመታው ነገ ላይው ይላል ሁሌ ነገ የማይቀር ነገር ነው ዛሬ ይሄንን የምትቀርጸውን ነገር ለህዝብ አስተላልፌ ውስጥ ምን አይነት ፊድባክ ይኖር ይሆናል ነገ ነው ይሄንን የሚፈታው ሚሳግ ብቻ ካላገባህ ነገ ነው ካገባህ ወልጄ ነገ ነው ተመርቆ ነገ ነው ወልዶ የልጅ ማየት ነገ ነው ሁሉም ነገር በነገ ውስጥ ያለ ተስፋ ነው ተምሬ ስራ አግኝቼ ነገ ነው ሁሉም ነገር ተስፋ እንዲኖረው ዛሬ ይርላም አይርላም ነገ የምትፈልጋቸው ነገሮች አሉ እንዳጠፋሽ አጥፍቻለሁኝ ምናምን ሁሉም ሰው አንቺም እንዳጠፋሽ ነው ማጥፍቻለሁኝ ግን ማጥፋቴ ሳያንሰኝ እንደገና እንደ ንጹህ ሰው አንቺ ላይ ፈረድኩ በጥፋቴ አንድ ይያልልኝ ሳለ እንደገና ደግሞ በፈረድኩበት ሌላ ቅጣት አለብኝ አንቺ ላይ በፈረድኩት እኔ ንጹህ ሳልሆን ማን ነው ጻድቅ ሰው ይሄ አትፍረድ ነው የሚያስተምረው በሰዎች ላይ አትፍረድ መልካም ነው ወደ መልካም ነገር ሰው ማብሄር ጥሩ ነው ቅድም ብያለሁ ሰው እንደገባው መጠን የሚዘፍነውንም የማያቅ ሰው ሊኖር ይችላል ስለምንድነው ሙዘፍነው ምናምን ብሎ ገጣሚው ስለሰጠው አንስቶ ከዚህ ማጋ ስለተስማማለት የሚዘፍን ዘፈን እንደኔ አመለካከት መርዝ የሌላቸው ዘፈኖች አሉ እና ጠንካራ ሜሴጅ የሌላቸው ኢንተርቴይን የሚያደርጉ የሚያዝናኑ ግን ጉዳት የሌለው ጉዳት ያላቸው ዘፈኖችም አሉ መልክቶቻቸው ናቸው እዚህ ላይ ሁሉ እና ደግሞ አስተማሪዎች ይሆኑ አሉ ሰው ራስህን እንድታይ የሚያደርጉ ዘፈኖች አሉ ብዬ ነው ማምነው እንደኔ አመለካከት አሁን የኔ ያዝናና መልክት የሚያስተላልፍ ነው የሚመስለኝ መልካም መልክት ሬጌ ሙዚቃ እንድሰማ ያደረገኝ በነገራችን ላይ እኔ ሬጌ ሙዚቃ ብቻ ዘፋኝ አይደለሁም የተለያዩ አይነት የሙዚቃ ስልቶች ነው የሚጫወተው በአልበሜ ላይ እንኳን ችክችክ አለ ስሎው ሮክ አለ ያው ደብዘሽ የሚለው ሬጌ አይደለም
እና ዘሪቱ የዘፈነው ሬጌ አይደለም ያው በዛ ያለው ቁጥር ሬጌ ቢሆንም ግን ወደ ዘፈን እንድገባ ያነሳሳኝ ነገር አሊቢራ ነው በመጀመሪያ ልጆኜ ወደ ትምህርት ቤትም ሲሄድ ጠዋት ሁሌ የሚከፈቱት በብዛት በተደጋጋሚ ሰማቸው ነበር ከዛም ደግሞ ትንሽ ከፍስል የቦብ ማርሊ ሙዚቃ መስማት ጀመርኩ ሁለቱን በደንብ አዳምጣቸው አልስማማም ለምን ምንም አዲስ ነገር የለማ በዚህ ዓለም ላይ ከዚህ በፊት ሬጌ ብትል ቦብ ማርሊ ሰርተዋል ከኛ በፊት አልፋ ብሎን ሰርተዋል ብዙዎች እነ ፒተር ቶሽ ምናምን ብዙ የሬጌ ዘፋኞች ሰርተዋል እኛ ኮፒ ፔስት ነው ያደረግነው የደስ ያለንን ስሜት ዘፈንም ዘሪቱም አሁን የዓለም ሙዚቃ 12 ድምጾች ነው ያሉት ክሮማቲክ ከዛው በብዛት ደግሞ ከተጠቀሙ ኢትዮጵያ ውስጥ በብዛት 5 ነው የሚጠቀሙት ሌሎቹም ነጮቹ ፔንታቶኒክ ዲያቶኒክ ምናምን የሚሉት ነገር ምናምን አለ ያን ከለር መቀባባት ነው እንጂ አዲስ ነገር የመጣ ነገር የለም